ላስ ቬጋስ የሀብታሞች መጫወቻ፣ የቢሊዮን ዶላር ካዝናዎችና የደመቁ መብራቶች ከተማ። ነገር ግን ከዚህ ደማቅ መብራትና የሀብት ማዕበል በስተጀርባ ልክ በ20 ሴንቲሜትር ኮንክሪት ወለል ስር ሌላ አስገራሚና አስፈሪ ዓለም እንዳለ ያውቃሉ? አዎ፣ ከተማዋ ለቱሪስቶች ምቹ ለማድረግ በተሰሩትና በመቶዎች በሚቆጠሩ ማይሎች በሚረዝሙ የምድር ውስጥ ዋሻዎች ውስጥ በሺዎች የሚቆጠሩ ሰዎች ይኖራሉ። ስማቸው የመሬት ውስጥ ሰዎች ወይም ዘሞል ይባላል። ዛሬ በቢሊዮነሮች እግር ስር ስላለው የሰቆቃና የህልውና ትግል ዓለም ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በላስ ቬጋስ ከመሬት በላይ ያለው ዓለም በሚሊዮን የሚቆጠሩ ዶላሮች የሚበተኑበት ገነት ነው። ነገር ግን ወደ መሬት ወረድ ስንል በከባድ የበጋ ሙቀት እስከ 50 ዲግሪ ሴንቲግሬድ በሚደርስ ግለት፣ በክረምት ደግሞ ቅዝቃዜው በሚያጠቃቸው ጨለማ ዋሻዎች ውስጥ ከ1500 በላይ የሰው ልጆች ይኖራሉ። እነዚህ መተላለፊያ ዋሻዎች መጀመሪያ የተሰሩት በድንገተኛ ዝናብ የሚመጣውን የጎርፍ ለማስወገድ ነበር። ነገር ግን ዛሬ የብዙዎች ቤት ሆኗል። እነዚህ ሰዎች እነማን ናቸው? ቁማር ተጫውተው የተበዘበዙ የጦር ዘማቾች፣ የአእምሮ በሽተኞችና የቤት ኪራይ መክፈል ያቃታቸው ዜጎች ናቸው። በዚህ ጨለማ ዓለም ውስጥ መኖር ዝም ብሎ መደበቅ አይደለም፣ በየቀኑ ከሞት ጋር መጋፈጥ እንጂ። በትልልቅ ተራራዎች ላይ የሚዘንበው ዝናብ በደቂቃዎች ውስጥ እነዚህን ዋሻዎች በከባድ ጎርፍ ይሞላቸዋል። ብዙዎች ተኝተው በነበሩበት ሰዓት በጎርፍ ተጠቅልለው ሕይወታቸው አልፏል። ንብረታቸው በሙሉ በሴኮንዶች ውስጥ ይታጠባል። ከዚህም በላይ በቅርብ ጊዜ የተከሰቱት አስፈሪ እጾች የሰዎችን አካል እየበሉ ወደ ሕያው ሬሳ ወይም ዞምቢነት እየቀየራቸው ይገኛል። እዚህ ሕግ የለም። ፖሊስ ለራሱ ደህንነት ሲል ወደዚህ ዋሻ አይገባም። የራሳቸው መሪና የራሳቸው ሕግ አላቸው። የሚገርመው ግን በእንደዚህ አይነት አስፈሪ ሁኔታ ውስጥ ሆነው እነዚህ ሰዎች የሰው ልጅነታቸውን አላጡም። ዋሾቻቸውን እንደ ቤት አሳምረው የሚኖሩ፣ መጽሐፍ የሚያነቡና እርስ በርሳቸው የሚረዳዱ ማህበረሰቦች አሏቸው። አንዳንዶቹ በቀን ወደ ላይ ወጥተው ስራ ሰርተው ማታ ወደ ጨለማ ዋሻቸው ይመለሳሉ። ከተማዋ ግን ይህንን እውነታ ልታሳየን አትፈልግም። ለቱሪስት መስህብ ሲባል ሚሊዮን ዶላር ስታወጣ እዚህ እግር ስር ስላሉት ግን ዝምታ መርጣለች። የላስ ቬጋስ ደማቅ መብራቶች ብዙ እውነታዎችን ይደብቃሉ። ይህንን ቪዲዮ ካያችሁ በኋላ ስለ ላስ ቬጋስ ያላችሁ እይታ ይቀየራል። እርስዎ በዚህ ጨለማ ዋሻ ውስጥ ለአንድ ቀን ለመኖር ይደብራሉ? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።